እርጥብ የሆኑ የስንዴ ወይንም የገብስ ዘለላዎች በደረቆቹ ላይ ማነው ደረቆቹ እርጥቦቹን ሲጠመጠሙባቸው እና እነሱን ሲያደርጓቸው ተመለከትኩኝ አለ። وقال للذي ظن أنه ناج منهم اذكرني عند ربك فأنساه الشيطان فذكر ربه فلبث في السجن بضع سنين. وقال الملك إني أرى 7 بقرات سمان يأكلهن 7 عجاف و7 سنبلات خضر وأخرى يابسات يا أيها الملأ افتوني في رؤياي إن كنتم للرؤيا تعبرون. هل مفاجئين هو سبسبنا نقصو ግብፅ ሀገር ላይ እናንተ ሰዎች ሆይ እናንተ ተጠሪዎች ሆይ አልመላእ ማለት የሀገሪቱ ዋና ተጠሪዎች ለማለት ነው። እኔ ህልም አይቻለሁኝ እና ህልም ፈቺዎች እንደሆናችሁ ህልሜን ፍቱልኝ አላቸው። ይህን ህልሙን ነገራቸው። ልብ በሉ 7 የሰቡ ላሞች 7 ከሲታ ላሞችን አየ በህልሙ ማለት ነው። እነዚህ የከሱ የሆኑ ላሞች የሰቡትን ሲውጧቸውና ሲበሏቸው ተመለከተ። ልክ እንዲሁ ደግሞ 7 የስንዴ ወይንም የገብስ ዘለላዎች እርጥቦች አሉ። ደረቆችንም ባየ። እነዛ ደረቆቹ መጥተው እርጥቦቹን ሲጠመጠሙባቸው እና ሲያደርጓቸው ተመለከተ እና ይህንን ህልም ፍቱልኝ አላቸው። በጣም አስደንጋጭ ህልም ነበር ለእርሱ። እነዚህ ህልም ፈቾች ግን እንዲያውቁት አልተደረገም። ለዩሱፍ የተዘጋጀ ነው። ዩሱፍ ነፃ የሚወጣበት የሆነ ህልም ነው። ቃሉ አሉ እነዚህ ሰዎች አድጋሱ አሕላም፣ ቅዠት ነው አሉ። ቅዠት የሆነ ህልም ነው እንጂ ትክክለኛ ህልም አይደለም ማለት ነው። ወማ ነሕኑ ቢተእዊል ልአሕላሚ ቢዓሊምን፣ እኛ ደግሞ እንዲህ አይነት ህልም ፍቾችን የምናውቅ አይደለንም ማለት ነው። ይህም ባሉ ጊዜ ያ ነፃ ወጥቶ የነበረው ሰው ዩሱፍ ነፃ ትወጣለህ የንጉሱም ወይነ ጨማቂ ትሆናለህ ያለው ሰው አብሮ ነበርና እዛ ከንጉሱ ቤት አስታወሰ። ዩሱፍ ዓለይሂ ሰላም ዩሱፍን አስታወሰ። እንዲህ እኔን ህልም ፈቶልኝ ጓደኛዬን ህልም ፈቶልን ህልሙ በፈታው መሰረት የተከሰተው እኮ ያ ዩሱፍ አለ አይደል እንዲህ ለምን እሱን አልጠይቀውም ብሎ በዚህ ጊዜ አስታወሰ ዩሱፍን። وقال الذي نجا منهما وادكر بعد أمة أنا أنبئكم بتأويله فأرسل ያ ከእነዚያ ከሁለቱ ነፃ ወጥቶ የነበረው እንዲህ አለ። እኔ የህልሙን ፍቺ ያውቃለሁኝ፣ የት እንደሚገኝ ፍቺ ያውቃለሁኝ፣ ላኩኝ እኔን አለ። እዚያ በኋላ እሺ ተባለ። ከቤተ መንግስት ተላከ። ሄደ እስር ቤት። ዩሱፍ ዓለይሂ ሰላምን አገኘው። ዩሱፍ አዩሃ ስዲቅ አለው። ያ ሰላም ዩሱፍ ሆይ አንተ እውነተኛ ሰው አለው። ለምን? ምክንያቱም ያ የፈታው ህልም እውነት ሆኖ አግኝቶታልና። አንተ ዩሱፍ ሆይ እውነተኛ አለው። ነቢያቶች በእውነተኝነት የታወቁ ናቸው፣ አይዋሽም። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ እርሳቸው ደግሞ ይለያል። ነቢይ ከሆኑ ጊዜ ጀምሮ ሳይሆን ከዚያ በፊት ጀምሮ አሳዲቁል አሚን ይባሉ ነበር። በመካ ህዝቦች ዘንድ ታማኙና እውነተኛው ተብለው ነበር የሚጠሩት። እንደ አጠቃላይ ዩሱፍ አዩሃ ስዲቅ አሉ። አንተ እውነተኛው ዩሱፍ ሆይ አፍቲና ፊ 7 በቀራትን ሲማን ያእኩሉሁነ 7 ነጃፍ و7 ሰንቡላትን ኹድሪን ወኡኽራ ያቢሳት ለዓሊ አርጅዑ ኢለ ናስ ለዓለሁም ያዕለሙን። አንተ እውነተኛው ዩሱፍ ሆይ እስኪ ይህን ህልም ፍታልን ወይም የህልሙን ፍቺ ስጠን አሉ። 7 የሰቡ ላሞችን 7 ከሲታ ላሞች መጥተው ሲወጧቸው 7 እርጥብ የሆኑ የስንዴ ወይንም የገብስ ዘለላዎችን እነርሱን ደግሞ 7 ደረቆች መጥተው ተጠምጥሞ ሲያደርቋቸው ተመለከተ። ነቢእና ቢተእዊሊህ የዚህን ህልም ፍቺ ነገር ነቢእና ቢተእዊሊህ ኢና ነራከ ሚን አልሙሕሲኒን። ዩሱፍ አዩሃ ስዲቅ አፍቲና ፊ 7 በቀራትን ሲማን ያእኩሉሁነ 7 ነጃፍ و7 ሰንቡላትን ኹድሪን ወኡኽራ ያቢሳት ለዓሊ አርጅዑ ኢለ ናስ ለዓለሁም ያዕለሙን። ለዓሊ አርጅዑ ኢለ ናስ ምናልባትም ወደ ሰዎችም መመለስ ይሆናል የህልሙን ፍቺ ይዤ ለዓለሁም ያዕለሙን ያውቁ ዘንድ ይህን የህልም ፍቺ ንገረን አለ። ዩሱፍ ዓለይሂ ሰላም ምንም ዋጋ አልጠየቃቸውም። ለዚህ የህልሙን ፍቺ ሊነግራቸው ነው በቀጥታ። ነቢያቶች ለሰዎች ጥያቄ ሲጠየቁ ጊዜ ምንም ከእነርሱ የሚፈልጉት ነገር የለም፣ በቀጥታ ይመልሱላቸዋል። ያሰላም አይ ለዚህ እኔ ዋጋ ፈልጋለሁኝ፣ እንትን ፈልጋለሁኝ፣ ብር ፈልጋለሁኝ፣ ገንዘብ ፈልጋለሁኝ፣ አቅርብልኝ ምናምን ላላወፍ ከአምላክ የተሰጣቸውን እውቀት በቀጥታ ነው ለሰዎች የሚያደርሱት፣ በቀጥታ ይሰጣሉ። ገብታችኋል? ቃለ ተዝረዑነ 7 ሲኒነ ደአበን ፈማ ሐሰድቱም ፈዘሩሁ ፊ ሱንቡሊሂ ኢላ ቀሊለን ሚማ ተእኩሉን ثመ የእቲ ሚን ባዕድ ዛሊከ
ሰብዑን ሽዳዱን የእኩልነ ማ ቀደምቱም ለሁነ ኢላ ቀሊለን ሚማ ትሕሲኑን ثመ የእቲ ሚን ባዕድ ዛሊከ ዓሙን ፊህ ዩጋሱ ናሱ ወፊህ ያዕሲሩን አላቸው። 3 ቀን ህልሙ። ስለዚህ ምን ነበር? እነዛ 7 የሰቡ ላሞች ምንን ያመለክታሉ? 7 የድሎት ዘመን ከዚህ በኋላ እንደሚመጣ ይወታቸዋል። 7 የድሎት ዘመን ከዚህ በኋላ አላችሁ። ዝናብ አላችሁ፣ ይበዛላችኋል፣ በደንብም ታርሳላችሁ፣ አዝርዕትን ታፈራላችሁ። እነዛ 7ቱ የከሱት ደግሞ ምን ያመለክታሉ? ከነዚህ ከ7 ከድሎትና ከምቹ ጊዜያት በኋላ 7 የድርቅ ዘመን እንደሚመጣ፣ ዝናብ አይጥልም፣ መሬትም አታበቅልም በዚያን ጊዜ። ስለዚህ ለዚህ መፍትሄውን ሰጣቸው። ስለዚህ ለዚህም መፍትሄው ለዚህ ለ7 ዓመት ያክል በደንብ አድርጋችሁ ታርሳላችሁ፣ ትዘራላችሁ። ያንንም ለምትበሉት ለቀጣዩ ለ7 ዓመት ብቻ ታስቀሩና ሌላውን ከነ ዘለላው ታስቀምጡታላችሁ፣ እንዳይበላሽ ምናምን ማለት ነው፣ እንዳይበሰብስ። ከዚያ በኋላ ከ7 ዓመት በኋላ ደግሞ የድሎት ዘመን ይመጣል። ልብ በሉ፣ 7ቱ ዓመት የዝናብ ጊዜ ነው፣ ምድር የምታበቅልበት ዘመን ነው። በዚህ ጊዜ በደንብ አድርጋችሁ መስራትና ማካበት አለባችሁ፣ ለ7ቱ ለቀጣዩ ዓመት ስንቅ የሆናችሁ ዘንድ ለሀገሪቱ። እዚያ የምትበሉት ብቻ ሲቀር ሌላውን ታስቀምጡታላችሁ፣ እንዳይበላሽ ተደርጎ ይቀመጣል ለ7 ዓመት ይሆን ዘንድ። ይሄን ሁሉ ነገራቸው ዩሱፍ ዓለይሂ ሰላም። ይሄን ህልም በተፈታለት ጊዜ በጣም ደነገጠ ንጉሱ። ይህን ሰውማ እፈልገዋለሁኝ አለ። በቃ እፈልገዋለሁኝ። ወቃለ ልመሊኩ እቱኒ ብሂ፣ ይህን ንጉስ አምጡልኝ አለ። ፈለማ ጃአሁ ረሱል፣ መልእክተኞቹ መጡ ወደ ዩሱፍ ዓለይሂ ሰላም ጋር። የንጉሱ እንትኖች ማለት ነው። ፈልገውት ትፈልጋለህ ቤተ መንግስት ና አሉት። ቃለ እርጅዕ ኢላ ረቢክ አሉ። ፈስአልሁ ማ ባሉ ኒስወት ላቲ ቀጣዕና አይዲሁን። ናውጣ ትፈልጋለህ ሲባል ጊዜ አይ መጀመሪያ ሂድና ወደ ንጉሳችሁ ተመልሳችሁ አንድ ነገር እንዲጣራልኝ እፈልጋለሁ ከመውጣቴ በፊት አለ። ያ ካልተጣራ አልወጣም አለ። ምን እዚህ የገባበት ምክንያት የንጉሱን ሚስት እንዲሁም ደግሞ በእርሷ ላይ ሌላ ነገር አድርገሃል ምናምን ተብሎ ባልዋለበት ውለሃል ተብሎ ነበር የተወነጀለው። አያችሁ፣ በእናንተ ላይ የሚወራ ክፉ ነገር ያ ነገር ውስጣችሁ ላይ እስካለ ድረስ የሆነ ሌላን ውጫዊ ደስታ ብታገኘው ደስታ የማይሰጣችሁ ነገር ነው አይደል እንዴ? ባልዋላችሁበት ውላችኋል ተብላችሁ። ስለዚህ ዩሱፍ ዓለይሂ ሰላም መጀመሪያ ያ ነገር ይጣራልኛል። ፈስአልሁ ማ ባሉ ኒስወት ላቲ ቀጣዕነ አይዲየሁና፣ እነዚያ እጆቻቸውን የቆረጡ ሴቶች ምክንያታቸው ምን እንደሆነ መጀመሪያ ጠይቃቸው። ለመሆኑ ከእኔ ጥፋት ነው ወይንስ በራሳቸው ነው? ኢነ ረቢ ቢከይድህን ዓሊም፣ የእኔ ጌታ ተንኮላቸውንና ሴራቸውን አዋቂ ነውና አለ። እሺ አለ፣ መጣንሽ። ከዚያ በኋላ ምን ሆነ? ያ ንጉሱ ተስማማሽ አለ። እንዳለ በዩሱፍ የዛኔ እስር ቤት በገባ ጊዜ እጃችሁን የቆረጣችሁ ሴቶች ታውቃላችሁ ታሪኩን። እንዲሁ ደግሞ የንጉሱ ሚስት ያቺ ዙለይኻ የተባለችዋ ሁላቸውም ተሰብሰቡ አላቸው፣ ተጠሩ። ንጉሱ ጠራቸው። ቃለ ማ ኸጥቡኩነ ኢዝ ራወድቱነ ዩሱፍ ዐን ነፍሲ፣ ዩሱፍን ከራሱ በፈለጋችሁት ጊዜ ምን ነበር የሆነው ነገር ንገሩኝ አላቸው። ቁልነ ሓሸ ሊላሂ ማ ዐሊምና ዐለይሂ ሚን ሱእ፣ ሁላቸው ምን አሉ? ለአምላክ ለአላህ ጥራት ይገባ፣ በእርሱ ላይ ክፉ ነገር አላወቅንበትም በፍጹም ብለው መሰከሩ። ንጹህ ነው እርሱ አሉ። በቃ ሓሸ ሊላህ ለአላህ ጥራት ይገባ አሉ። አያቸው፣ አላህ አምላክ እንደሆነ በየዘመናቱ ያውቃሉ ሰዎች ባይማሩ ራሱ ያ ከነቢያት የመጣላቸው ትምህርት ነው። ያ ማለት ይህን ቀጣይ ነቢይ ባያገኙም ያ ነቢይ ሳይመጣ በፊት አምላክ ሰማይና ምድር የፈጠረው አምላክ አላህ መሆኑን በደንብ ያውቁ ነበር። ቁልነ ሓሸ ሊላህ ለአላህ ጥራት ይገባ አሉ። ማ ዐሊምና ዐለይሂ ሚን ሱእ፣ በእርሱ ላይ ቅንጣት ክፉ ነገር መጥፎነትን አላወቅንበትም አሉ። ቃለት እምረአቱ ልዐዚዝ፣ ያቺ የንጉሱ ሚስት በዚህ ጊዜ ተነሳችና እንዲህ አለች። አልአነ ሐስሐሰ ልሐቅ፣ አሁን እውነቱ ገሃድ ወጣ፣ ግልጽ ወጣ በቃ አለች። አነ ራወድቱሁ ዐን ነፍሲሂ፣ እኔ ነኝ ከራሱ ፈልጌ የነበረው እንጂ እርሱ እኔን ለዝሙት አልፈለገኝም ነበር በፍጹም ብላ መሰከረችለት። ወኢነሁ ለሚነ አሳዲቂን፣ እርሱ ከእውነተኞቹ ነው በእውነትም አለች። ያ ከዚያ ምን አለ ዩሱፍ? ዛሊከ ሊያዕለመ አኒ ለም አኹንሁ ቢልገይብ፣ ይሄ በተረጋገጠለት ጊዜ ዩሱፍ ምን አለ? ዛሊከ ይህን ያደረግኩበት ምክንያት ሊያዕለም ሊያውቅ ዘንድ ፈልጌ ነው ንጉሱ፣ ያ ከእርሱ ቤት የነበረበት ዩሱፍ ልጅ እያለ አኒ ለም አኹንሁ ቢልገይብ፣ እኔ እርሱ በሌለበት
በሩቅ በእርሱ ላይ ክህደትን እንዳልፈጸምኩ በሚስቱ ላይ እንዳውቅ ፈልጌ ነው አለ። አያቸው ወአን አላህ ላ የህዲ ከይድ ልኻይን አምላክ አላህ ስብሓነ ወተዓላ ደግሞ ላ የህዲ አይመራም ከይድ ልኻኢኒን የተንኮለኞችን ተንኮል ወይንም ሴራ እርሱን የሚያቀና አይደለም። ስለዚህ ዩሱፍ ዓለይሂ ሰላም እኔ ያን ያደረግኩት እርሱ በሌለበት ቤት ውስጥ በእርሱ ላይ ክህደት እንዳልፈጸምኩበት እንዲያውቅና እንዲረዳ ዘንድ እንጂ ሌላ አይደለም ማለት ወማ ኡበሪኡ ነፍሲ አለ ዩሱፍ። ይህም ቢሆን እኔ ራሴን የማጠራ አይደለሁም ማለት ንጹሕ ሆኖ እያለ ተመልከቱ። ወማ ኡበሪኡ ነፍሲ እኔ ራሴን አላጠራም። እነ ነፍሰ ለአማረቱን ቢሱ ነፍስ ሰውን በመጥፎ ታዛለችና አለ ኢላ ማ ረሒመ ረቢ ጌታዬ አላህ ያዘነለት ሲቀር አለ ኢነ ረቢ ገፉር ረሒም ጌታዬ አላህ መሀሪና አዛኝ ነው ብሎ ተናገረ። ወቃለ ልመሊኩ እቱኒ ብሂ ይህም በተናገረና በተረዳ ጊዜ አሁን አምጡልኝ በቃ አለ። ያስቀመጠውን ነገር አደረግኩኝ፣ ያውና ማንነቱ ተጣራ፣ ንጽህናው ተረጋገጠለት። አሁን ይዛችሁት እስትክሊሱ ሊነፍሲ ለራሴ ጥርት አድርጌ ሊያዘው አለ። ለራሴ ላድርገው በቃ ምክንያቱም የወደፊቱ የግብፅ ጣፈንታ በቃ በዚህ ልጅ እጅ ነው መሆን ያለበት፣ እሱ ነው ይችን ሀገር መብራት ያለበት ብሎ አሳልፎ ሊሰጠው ነው። ፈለማ ከለመሁ ባናገረውም ጊዜ በመጣ ጊዜ ዩሱፍ ከእስር ቤት መጣ፣ ቤተ መንግስት ገባ። ባናገረው ጊዜ ቃል አለው ንጉሱ ኢነከ አንተ ዛሬ አልየውመ ዛሬ ለደይና ከእኛ ዘንድ መኪኑን አሚን። መኪን ማለት ያኔ ምቹ የሆነ ቦታ አለህ ከእኛ ዘንድ። አሚን ማለት ደግሞ የታማኝነት ቦታን የታማኝነትን ደረጃ የተጎናጸፍክ ትልቅ ቦታ ያለህን አንተ ከእኛ ዘንድ አለው። ቃል ዩሱፍ በዚህ ጊዜ እንዲህ አለ። ያሳሰበው የወደፊቱ የግብፅ ጣፈንታ ያን ህልሙን ነግሮታል እንዴት እንደሆነ እንደሚሆን። ግን ሌላ ሰዎች ታማኝ የሆነ ሰው ካልያዘው ያንን ቦታ ሙስና የሚበላ ምናምን ከሆነ እንዲህ ኢኮኖሚያዊ ቦታዎች ላይ ያቺ ሀገር ትወድቃለች። ዩሱፍ ባይዘው ያንን አመራር ከዚያ በኋላ ያለውን ማለት ነው። ለዚህ ነው ዩሱፍ እዚህ ቦታ ላይ ስልጣንን ሊፈልግ ነው ለመጀመሪያ ጊዜ ነቢይ ሆኖ ስልጣንን ሲፈልግ። ለምን እርሱ መያዝ ስላለበት ያን ካልያዘው እርሱ አጭበርባሪዎች ቦታው ላይ ከተቀመጡ የሀገሪቱ ኢኮኖሚ ውድምድም ነው የሚለው። ዛሬ ላይ ሙስና በሊታዎች ባይኖር እኮ ድሃ የለም ነበር ታውቃላችሁ። ሙስና የሚበላ አጭበርባሪ ምናምን ባይኖር ዩሱፍ ስለዚህ ምን አደረገን ብሎ ጠየቀ። ቃለ ጀዐልኒ ዐላ ኸዛኢን ልአርድ ኢኒ ሐፊዙን ዐሊም ብሎ ጠየቀው ንጉሱ። ቃል አለው ጀዐልኒ አድርገኝ እኔን አለው ዐላ ኸዛኢን ልአርድ ከምድር በሚወጣ አዝመራ ወይም አዘርቶች ድልቦች ላይ ዋና ኃላፊ እኔን አድርገኝ። በምድር ድልቦች ላይ እኔን ኃላፊ አድርገኝ። እኔ ሐፊዙን ጠባቂና አሚን ታማኝ ነኝ አሉ። ሁለቱ መገለጫዎች ለባለስልጣኖች ሁሉ ሊኖሯቸው ይገባል። ይሄ ካላቸው ሀገር አትወድቅም፣ ይሄ ከሌላቸው ሀገር ትወድቃለች። ሐፊዝ ማለት ጠባቂ ማለት ያንን ለራሱ ዓላማ የማያውል እዛው ጠብቆ ለህዝቡ የሚያውል። አሚን ማለት ታማኝ ማለት ነው። እዚያ ላይ ከሰዎች ሙስና የማይቀበል የማያጭበረብር ምናምን። ስለዚህ እኒ ሐፊዙን ዐሊም እኔ ጠባቂና ታማኝ ነኝ፣ ለዚህ እኔን ኃላፊ አድርገኛል። እርሱ ባይሆን እንደሚጠፋ ስለሚያውቁ ሌላ ሰዎች ቢኖሩና ያንን የማይጠብቁ ታማኝ ያልሆኑ ከሆኑ ያለ ራሱ አግበሰብሳለሁ ሲል ሌላውን ህዝብ በረሃብ ይገላቸዋልና። ዩሱፍ ግን እንደዛ አይደለም። ከዚያ ዩሱፍ ዓለይሂ ሰላም እሺ ተባለ፣ ኃላፊ ተደረገ። ወከዛሊከ መከና ለዩሱፍ አላህ ልክ እንዲሁ ለዩሱፍ አመቻቸሁለት አለ። ታሪኩን እንቀጥላለን በቃ ዩሱፍ